ايه ده استنى لم يسلك زي طيقولنا سمون سبسبو ያገባል አታገብ አትቀር አይ ስለ ተነጋግረናል ብዙ ነገር ወልቻለሁ እኔ እኮ ስልክቻለሁ ሰላም ውድ የቢቲዩ ቻናል ተከታዮች እንደምን አላችሁልን? ደህና ናችሁ ወይ? አለን። ዛሬ ለየት ባለ በአዲስ ርዕስ ወንድሞቼን ጸጉር ያላቸውና ጸጉር የሌላቸው በሚል ካታጎሪ አስቀና ቢላ ወይኔ ቱርክ ነበር ጠፍቶብኛል ብዙ ሀገር ስለሚሄድ ለጸጉር የት ሀገር እንደሄድኩ አላውቅምና ፊቱን አስተክየዋለሁ በጊዜ ማግባባት ባይዘ ተመልካቾች ምን ታመ መሰለህ ይሄ ጸጉር ድፍት ያለ ነው ለምንድን ነው ማትቆረጠው ይዝነበርና እንደምታየው በጣም ብዙ ጊዜ ነው ማስተዋወቅ ለትዳር የሚሆን ወንድ እንዴ ጸጉሩ ሽምችም ያለ ማን ይባላል ወይስ እንደዚህ የሆነ ይመስላል ነው በጣም ብዙ የትዳር ጥያቄዎች ይቀርቡልኛል ምን ይባላል መሰለህ እግዚአብሔር የሚወደውን ነው ገልጦ የሚባላልና ብዙ ጊዜ ገልጧል እኔ ገለጣችሁ እግዚአብሔር አልገለጣችሁ አትጠራጠሩ ሀገር ነው ገለጣችሁ አትጠራጠሩ ሰጣሪ ገልጦ እኔ ገልጦ አይደለም ያየኝ በመንፈሱ ነው የዳበሰኝ ኦኬ መንፈሱ ነው በላይ ላይ ያዘን ከወንድሞቼ ጋር ቪዲዮ ከሰራን በጣም ቆየው የሚያገናኙ ብዙ የሥራ ሁኔታዎች ስላልተመቻቹ ያለ ዛሬ እድላችሁ ጊዜያችሁን ሰጣችሁኝ በየግለም ደግሞ ተቋርጠው ብላት ምን ነው ቻናሉ ለምንድን ነው ማለት ሰው በጣም እኮ ይወዳል ይፈልጋል አይ ሰው ፍቅር አለ ቢኒ ነው የሚባለው ቢኒ የአዲስ የጀርባ አጥንት የቃል የጀርባ አጥንት አንተ አራሷም ቁም ነገር ማለት ነው አይደለም እኔ መንገድ ላይ ራሱ እንዲህ ድንገት እየሄድኩኝ ሰዎች ፊቴ እንደሚያዩት ኖቲስ ያስደርጉኝ እንደሚያውቁኝ እንዴ አዲስ ጓደኛ ቢኒቲው ምናምን ሲባል ያለው ደስታ አይ ጓደኛ ያው ሁላችሁም ከኔ ተነስቶ እና አሁን ቤተሰባችሁ ላይ እነዚህ ወለደች ወይ እንዴት ነች በረታች ነዩ መች ነው የሚወልዱት መች ነው የሚያስረግዙት በጣም ብዙ ነው የሚባለው ያቤልን ማስታወቂያቸው ማን ነው ሄዶ ማስታወቂያው ነው እቺ በጣም ያቤል በጣም ትልቅ ድርጅት ነው ያለው ምናምን ብዬ ነግራችኋለሁ የፈለጋችሁትን አይነት ልብስ ይሰራል እያልኩ እናገራለሁ በጣም ፕሮሞት ማለት ደስ ይላል አይ ሞር በደንብ ዛሬ በተበረታ ባጣፋ ደስ ይላል እርግጥ ያው የስራ ሁኔታ ምናምን ላያመች ይችላል ግን እንደምንም በጎለጎን ባጣፋ ሞር የምር ነው አምን ተመልካቾች በጣም ከምንም በላይ በጣም ነው የሚወዱ እኔም ስለማየው ነው አብረን በነገራችን ላይ ማለት ነው ከሁላችንም የተሻለ እሱ የሚኖርበት ከባቢው ዩቲዩብ ለመስራት ይመቻል ከባቢ አሁን ለምሳሌ ሜዳ መስከነ ገላጣ ሀገር ተፈጥሯዊ አቧራ የሚያሽከረክርበት ሰፈር ላይ ባይዘው የኛ ሰፈር በጣም ምቹነቱ እንደሆነ ታውቃለህ ቪዲዮን ጀምረህ እስክትጨርስ ሰው ለተ ይችላል ነፋስ አቧራ ነፋስ ፍሬም ብቻ ነው የስደት ቪዲዮዎች መስራት ትችላለህ ያው ለፕራይቬሲ ተብሎ ስሙን አንጠቅሰው ወደፊት ራሱ ይገልጣል ሰፈር ይገለጽላችኋል አንድ ቀን ይገለጽላችኋል ምናምን እዛ ሰፈር ለስራ ጉዳይ ነው ሄደው እንጂ ለማንኛውም ዛሬ ግን የመጣሁበት ነው ልንገራችሁና የእውነት በጣም ግን ባጠፋኝ እንደ ሀሳብ እኔ አልጠፋም እንደ እግዚአብሔር ፈቃድ ካሁን በኋላ በተለያዩ ርዕሶች እመለሳለሁ ከእናንተ ጋር አርእስቶች እንስቶች አልኩኝ አርእስ እሺ በዛ መልኩ ገለጻለሁ እመጣለሁ ጊዜ ይረዳኝ ኮሜንት አስተያየታችሁን ሰብስክራይብ ፎሎ ምናምናችሁን ከተከተለኝ አልጠፋም ብዬ አስባለሁ እናንተም በላችሁ ስትገቡ ልክ የናንተ ቪዲዮ ሲሰሩ ቢኒቲው ይያላችሁ ሁላችሁ ማንም ሰው እንዲሁ ዝም ብሎ መቼም ይጀምራል አለማቋረጥ ኮንሲስተንሲ ትልቁ ሰክሰስ እኔም ድሮ ማለት ታይሄ በሳምንት 3-4 ነበር ማለት በቃ ያንን ሳልክ ስራ ማለት ነው ቀጥ አድርጌ የምሰራው ነገር 3-4 ቪዲዮ ለቃለሁ ኮንስታንት ነው ማለት ሰው ወዶት የሚከታተል በጣም ነው ቪዲዮ ያለው በጣም ይታያል አዲስ የሚያበረታታኝ ነበር ዛሬ ያርጎኝ ካገባው በኋላ ደግሞ በጣም ብዙ ቪዲዮ ነው የሰራሁት አስታገቡ ሀሳቦች ይመጣሉ ከባቡ ስለሚመች አይ በጣም ባይዘብ በጣም ተለካለ ያለው ምናልባት አሁን በጣም ስራ ጫና እንደውም በስሩ በጣም ብዙ የሚያስተዳድራቸው ሰራተኞች ምናምን አሉና ግዴታ ስራ በጣም ስለሚጫና ስላለው ከዛም አንፃር ነው የሚቀንሰው በእርግጥ አንተንም እረዳለሁ ብዙ ነገሮች ተሳድረው
እዚህ ስራው ተበካች ለማታውቁት አፈር ምርመራ ላይ ነው የምንሰራውና አላ በጣም ቢዚ ነው የሚያደርገው በብዛት ለቀረጻ ምናምን ያደረገበት በመርፌ ነው እንደሚቆፈረው እኔ ማርያም ፓኮ መርፌ ገዝቶ ድንጋይ ሲሰብርበት እየቀየረ እሱ ስላታፈረ እንባይ ይመጣል። የስራ ታሪኮች አራት ነው ከመሬት ጌታ ፎቶ ዝታይ እናንተ አፈርን ማለት ነው። እሺ ዋ አወጣለሁ ብላ በ40,000 ብርማ በመርፌ ነው የሚቆጠረው። አይደለም አፈር ምርመራ ላይ ከገባ በኋላ ምድር እንደዚህ ጥልቀት እንዴ በጣም ሰፊ ነሽ። በዚህ እንዴት አይነት ምድር ጥልቀት ላይ ያላት እንዴት ነው የምትሸከመው? ምን ያህል ነዋሩ ይዘጋት ገብታ ስንት ሜትር ገባ? 42 ሜትር 42 ሜትር ቀላል ለምሳሌ በጣም ረጅም አንዴ ስንት ከፈጀባር? 42 ኪሎ ኢንፋክት ማራቶን ማለት ነው 25 ሜትሩን በአንድ ቀን ጨርሰዋል። ትንሽ ነው ቀላል ነው የመጀመሪያው ቀላል አፈር ነው ሸክላ አፈር ድንጋይ ከስር ምን አለ ለላክተሽ ድንጋይ አለ። አዎ ከመሬት ቤት የለም ድንጋይ አለ። ገና መሰረት ይወጣበት አፈር ምድራችን የታደለች ነች። ወደ ጉዳዩ ልግባ። እሺ ግን ለምንድን ነው ዛሬ የፈለግከን የሰበሰብከን? ያው እሱ ወደ ጉዳያችን ነው አይደል? እስቲ እንግዲህ የመጣሁበትን ዓላማ ሳስረዳችሁ በእውነት ይሄን ነገር ለእናንተ ከሁሉም በፊት ቀድሜ በመናገሬ በጣም ደስታ ይሰማኛል። ለምን እንደ ወንድም ለእኔ ቅርብ ናችሁ። ደስታዬ እንደሚያስደስታችሁ ማስበው ብዙ ውጣ ውረዶች ላይ ከጎኔ ነበራችሁ እና በደስታችሁ እንደምትደሰቱ ሁሉ በደስታዬ እንደምትደሰቱ ስለሚሰማኝ ይሄን ሀሳብ ቀጥታ የመጀመሪያውን ውሳኔ ማነው ሀሳብ ነው ለእናንተ ሼር ያደረኩት የምነግራችሁ። ላገባ ነው። እኔ ቀን በጣም ነበር ምናፍቀው። ያው እንኳን ለራሴ ሰው ለባዳ የምመኘው ነገር በእውነት አዲስ አንተ የኔ ነገር አይሆንለትም። እንዲህ ነው በደስታዬ መደሰት ፍቅሩ እና ደስ ብሎኛል። በጣም ብዙ ዋጋ ከፍያለሁ። አግባ የሚለው እና እድሜ ገና ብዙ ሰበብ ነበረ እንትን የሚለው እና እኔን እምቢ ብሎ አሁን ሰብስቦ ላገባ ነው። አታገባም። መጀመሪያ ቀድሞ ለምን አልነገረኝም ነው? አታገባም። አዎ በርግጥ ለምን ቀድሞ አልነገረኝም? ምን አይነት ነገር ነው? ለነገር ነበረ ግን ይሄን ሪአክሽን እንዳጋራፈ እግዚአብሔር አንድ አይ ገና ይቀርባል የፈጠራችሁ ሰው ልጆች ከሚባረክበት ነገሮች ይቀርባል። ዝግጁ አንተ ትዳር ምን ፈተና እንዳለ ታውቃለህ? ዝግጁ ነው ወይ? ስለዚህ እስከዛሬ ድረስ ሳወራው ማለት ነው ምንም ለትዳር ዝግጁ አይነት ስሜት አላየሁም። ፍላጎት ማለት ነው ነገሮችን ከምን ምናምን ሰዎቹ እንዲያውኑ አያገባም። አታገባም። ገና አልመሰልክም አንተ። ከዚህ በላይ ምን ይሆኑ እንደሚተተነቀቁ ጸጉሮቹ ቆረጠፉ አለቁ። እግዚአብሔር እኮ ገልጦ ነው ያገባል ያለው ገልጦ ነው። ቁም ነገር የሆነ ደግሞ አትቀዳይ ስለ ተነጋግረናል። ብዙ ነገር ወልቻለሁ። እኔ እኮ አስረድቼዋለሁ እኮ እኔ እኮ የሚገርመኝ አግባ ስንት ነው እንግዲህ እኮ ያኔ እኔ ከቃል ከተነጋገር ነው ስንት ጊዜ ሆነ እኮ ገባኝ። ሳላገባ ጀምሮ ቪዲዮ ተነስና ቀፈው በቃ ደስታ አይደለም ብቻ ነው ምሩ ያሟል እንዴ ምን ሆነ ነው ለፈቹ እንዴ አተናስ ነው ቆይ ሽናሽ አይደለም እኔ አልናገርም። ቁጭ የምር ነው እንዴ ማዘር ሰምታለች ነግራታል። እኔውን ውስጥ ቤት አሁን ለነብራዘር ተናግሬያለሁ። ማዘር ሰምታለች። ማዘር ራሴ ኮንሰፕት የምታውቀው ነገር ብዙ ነገር ስላለ እሷ ጋር አይከብደኝም። አይ አግባ ነው ሁሌም ያመሰለ እኔ ታናንሾች አለኝ ካለብኝ ገና ነኝ ምናምን እነሱ ከዳራርሽ ነው ይላል። እነሱን ከዳር ስደርስ አንተ ደግሞ ዳር ትደርሳለህ እኮ አሁን የሀሳብ እንዳለ እንደማልችል እየተሰማ ነው እሱ እነሱ ሰራሱ ደግሞ ዳር ይደርሳል። አይ እውነት ነው እሱ አብሎበት እነሱ ዳር ሲደርሱ ያንቺ ጸጉር ደግሞ ዳር ይደርሳል። አሁን ትልቁ ነገር ደስታ በጣም ትልቅ ደስታ ነው። አሁን
ሚስትን አሳምነህ ለማግባት ከሄድከው ርቀት በላይ አዲስን ለማሳመን የምትሄደው ርቀት አሁን እየከበደ ነው። አሁን አዲስ ነገር ነው። እስቲ አዳምጡ። አይ በጣም ስለተዳሩ እኮ ማለት ትክክል ቸምኛ እኮ ገብተንበታል። እሺ ፈትኑት፣ ሁላችሁ ፈትኑት፣ ያገባችሁ ናችሁ ፈትኑት። አሁን ምንድን ነው አንተ ሀሳብ? ትዳርን አችለው ከባድ ነው። አንተ ሽምግልና ከመላው ትምህርት አላት። አንተ ጋር ሆና መማር ትችላለች። አንድ ዲግሪ እንደተጨምረው ፍላጎት አለኝ። የገቢ ምንጭህ ጥሩ ነው። የገቢ ምንጭህ ጥሩ ነው። እስቲ ኪራይ ቤት አለ? ኪራይ ቤት አለ? እሱን ተናገር። ለምሳሌ አሁን እነኚህ ነገሮች ካልተሟሉ በጣም አዎ አልገባኝም። ደስታ ያላስደስታችሁ ነው ወይስ ሀሳቡ ልክ አይደለም ወይስ ምን ነው? ጥሩ ስራ አለ። አይ አሁን እኮ ደስታችንን ያጨነገፈብን ማን ነው? ልክ ነው ግን አዲስ አቋል ቢያስባል እዛ መሰለኝ አዲስ እንደዚህ የሚናገረው ይሄ ቪዲዮ ሊፖስት ይችላል። ግን የምሬን ነው የማወራህ በለኝና የምሬን ሁኚ ላውራ እንዳትጣሉ። እኔ አሁን እነሱ ሊገርማቸው ይችላል። እኔ ካለኝ ቅርበት ነው ግቢ አብረን ያሳልፈው ታውቃላችሁ። እና ከድሮም ጀምሮ ስለተዳሳወራው ያለው አመለካከት አጎርጉራ አሁን አላት እኮ የቅርብ ጓደኛ ነው ይባላል እኮ የቅርብ ሰው ነው ይባላል። እና እንደዛ ችግር የለውም ግን ውስጥ ሬዲ በዘፈን ነው በቤተክርስቲያን ነው የምታገባው? እኔ እንደ ዘር ፍቅር መንፈሳዊ ነው ሐሳብ በስሏል ማለት ነው። ኮራበት የምወደው ጓደኛዬ ይሄ ነው። አንድ ጉትጎታዬ ትግሌ ከቁም ነገር ስለበቃ በጣም ደስ ብሎኛል። በጣም ዳይት ደርሷል ወይስ ዳይት ደርሷል? ትዳር እንደዚህ ነው። አይ ደስ ይላል። አንድ ሰው የእውነት በጣም አጎቱ ቆንጆ ቄስ ሆኖ በደረጃ አይነት መልኩ ለማግባት ባይነሳሳ ኖሮ በጣም ይጸጸተኝ ነበር። በጣም የካህን ቤተሰብ ነው ነገራችን ነው። የካህን ቤተሰብ ነው። ቀሲሶች ናቸው ነው? አዎ ቤተሰቦቹ ካህን ናቸው። እንትን ያለው ግን ይሄ ምን ነበር? ይሄ መመረጥ ሲኖር የጥምጣም ብዛት በእውነት ደስ ያለኝ ነገር ስለሆነ የሆነ ነገር ሀሳብ ይስጥበት። ትልቁ ነገር ምንድነው? እግዚአብሔር እንኳን ለዚህ ወግ ማድረግ አድርሶት ወደ አንድ ለመጠቃለል እንኳን አበቃው። ምርጫውን ደግሞ ትልቅ ምርጫ ነው። ስለ እግዚአብሔር ፈቅዶ በስጋው ደግሞ ተጣምሮ ወደ ተሻለ አንተ ወንድም እኮ እኔም ግቢ ደብረ ማርቆስ ዩኒቨርሲቲ ነው ሚስት ይዤ የመጣሁት። ቢኒም ከደብረ ማርቆስ ዩኒቨርሲቲ። አሁን ተመልካቾቻችን ሚስት የምትፈልጉ ሰዎች ደብረ ማርቆስ ተመዝገቡ። ደብረ ማርቆስ ዩኒቨርሲቲ ተመዝገቡ። መንገዶች አውሮፕላን ደግሞ አለ። ቢኒ እዚህ ድረስ ብለዋል ማንም አዲስ ግን ብዙ መክረ አሁን እኔ ቀደም የደነገጥኩበትን ምክንያት ልንገራችሁ። ያን ሁላ ምክንያት ያን ነገር ድሮ ይለኛል ቃል ምን አታገባም ትዳሪ ራሱን በረከት ይዞ ይመጣል። እኔ እናውቃለን ከዜሮ ነው የተነሳ ነው ምንም የለን ብዙ ነገሮችን አውቃለሁ። ሁለት ያስደነገጠኝ ትልቁ ነገር አዲስ ከዚህ በፊት በጣም ብዙ ምክንያት ምክንያቶች ስደረደርለት ከራሱ የሚወት በመነሳት ከናንተም በመናገር ሌሎችንም በቃ የመጽሐፍ ቅዱስ ቃል ትዳር እንድትፈራ የነበረው ምንድነው? አሁን መጨረሻ ላይ ምክረ ገብቶኝ ዋናው ነገር ግን ምንድነው መሰረታዊ ነገር ምንድነው እንደ ወንድ ልጅ ያስፈራኛል። ኃላፊነት ነው ብያለሁ። እንደ ሴት ልጅ ደግሞ እሷ ነች ምን አላ መሰለህ ቢኒ ቀላል ነገር አለው ነገራው ካሉት መሰለሽ መፍራት ሳይሆን ለነገሮች መፍትሄ ነው ያፈለገው። ፋይናል የገባኝ ነገር ባይዘው ማለት ነው። ትዳር ስታሰጣ ሳይሆን እሱ በተሰማኝ መሰለሽ አንድ ልጅ ነበር ድሮ ጓደኛዬ ነበርና አባቱ ጋር ሄደና ማለት ነው እሺ ፋዘር ላገባ እኮ ነው አሁን 22 ዓመት ነው ላገባ ነው እንዴት ነው ምን ትመስለኛለህ ስትሲለው ማለት ነው ልጅ ታገባለህ እኔ አንድ ኩንታል ጤፍ አልሸምትልህ እኔ አንድ እንትን ትባላለህ
አለ አለ ማለት ነው። ፊል ያደረገው በጣም ከፋው። አሁን ምን ጤፍ እኮ አይደለም እዚህ ጋር ስንት ነገር እኮ አባቴ አንተ ለኔ ቢዝነስ ልፈጥርልኝ ይገባል ነበር። ይሄ ነገር በጣም ፊል አድርጎ እስካሁን ልጁ እስካሁን ኦልሬዲ ተቀርጾበታል ጭንቅላቱ ላይና አባቴ የብዙ ጉተታዎች አሉ። ይሄ ሀሳብ ከራስ አባትህ አይገዛልህም፣ ምንም ነገር አይሸምትልህም። ሁሉ ነገር የራስ ኃላፊነት ነው ለማለት ነው። ይሄ ማለት ግን ያስፈራል። እንደመጀመሪያ ያስፈራል። ከዛ በኋላ ስራ ካለ ምንም ቢሆን የሚያስፈራ ነገር የለውም። ምናልባት የስራ ነገር መስመር ካላያዘ ለዛ ነገር ጊዜ ሰጠክ ከእግዚአብሔር ጋር ደግሞ ከዛ በተጨማሪ ምን ረዳይ መሰላችሁ? አሁን እኮ ስለ ትዳር ጉዳይ ድሮ ነው የነበርኩ ማሩ። አሁን ሁላችሁም አገባችሁና በቃ እኔ ጸጥ አስዋላችሁ እንትና ሁላችንም ምሩቅ ሆነን እኮ ልዩነቱ መጀመሪያ ዲግሪና ማስተርስ ነው። እኔ ግን እንደ ሀሳብ አሁን ልታገባ እንደሆነ ያው ነገር በጣም ደስ ብሎናል። ግን አቤል ስለ ትዳር አንዳንድ ነገር ቢልህ ካለው ኤክስፒሪየንስ ሁላችሁም ትናገራላችሁ። ስለሆነ እዚህ ነገር ውስጥ ገባም አላ ብዙ ነገሮች ያገዘኝ አቤል ነው። ስለ ትዳር ትንሽ ነገር አንዴ ጋር ሞቶ እንዲዘጋጅበት እንዲያውቀው እንደ ወንድም ትዳር በነገራችን ላይ ትዳር ለዘወይ ማለት ነው። እሺ በጣም ወጪ ያለው እንደዚህ ነው። በጣም አለ አይደል? ይመስላል አስለው ይመስላል አለው ስትወልድ ምናምን አለ። አራጃ መውለድ አይደለም ገና መጀመሪያም ጀምሮ ሀስል አለ። ለምሳሌ ስታገባ የድሮ ሰዎች አሁን ቤት ኪራይም ሰው አስጠግቶም ተከራይቶ ነው የሚያስበው። ቤት ያለው እንዴ ተከራይቶ ነው እኮ ቤት እንዳለ ነው። አሁን እንደ ድሮ እኮ ነው እንደ አባቶቻችን። አሁን ድሮ በእኛ ጊዜ እንደነበረው ሲሆን አንድ ፍራሽ ይዘህ ገብተህ ከዛ ከፍ በፍራሿ ቀስ እያልክ ሶፋማ ከሆነ ዓመት በኋላ የምታስበው ነገር ነው። አሁን ግን እንደዛኛው ዘመን አይደለም መሆን ያለው። ብዙ ነገር ይፈልጋል። የእሱን ፍላጎት የእሷን ፍላጎት ከባድ ነው የሚሆነው እና ግዴታ ኪራዩ ያሳስባል። ቤት እቃው ማሟላቱ አስቸጋሪ ነው። ከዛ በኋላ የሰርግ ፕሮግራሙ ከባድ ነው። እሱ ስላቀለለው ነው። ምን አቀለለው? እሱ በተክሊል ስላደረጉ ነው። አሁን ፕሮግራሙ የቀለለለት እንጂ ማለት ነው። ቢኒያም በጣም ነው በጓደኛ የተበደለው። ድሮ አሁን አባቶቻችን ጓደኛቸው ሽበት ሲያበቅል ምን ሲል አንተ ቀድመህ አግባ አንተ እኮ ሽበት እያበቀልክ ነው ብሎ ጓደኛቸው ካላገባ አያገቡም። ገብቷል? እንዲህ ሲገለጥ እያየህ ጭራሽ ሁለት ወለዳ አባቴ ምን አሉ መሰለህ? ትዳር ጓደኛ ስላገባ የምታገባው ነገር አይደለም ማለት እሱ ካገባ ቆይቷል። ስላገባ አይደለም ቢኒያም የምታገባው ፉክክር አይደለም። እንደገና ደግሞ ማለት ነው ትዳር በረከት ነው ተብሎ የሚገባበት ነገርም አይደለም። ለወንድ ልጅ ቤተሰብ ለሚመሰረት ሰው ሁለተኛ ማለት ነው እኮችን ተፈታ በረከት ነው ተብሎ የሚገባበት ጉዳይ አይደለም። በረከት ነው ብለህ ገብተህ ውስጥ ያለውን ስቃይ በርግማታ ማስተዳደር ባትችል እርግማን መሆን የለበትም። አንተን የሚያማር ሊሆን አይገባም። ይሄ ማለት ግን ይሄ ማለት አታውቅም ማለት አይደለም። ጥያቄ አለ። በትዳር ችግር አይመጣም፣ እጦት አይመጣም፣ የገንዘብ ኢኮኖሚ ችግር አይመጣም እያልክ ነው። ትንሽ ግን መሰረት የያዘ ነገር ቢኖር መሰረት ያዘው ሳይፈርስም ወንድ ልጅ ኃላፊነት አለበት። አይፈርስም። መሰረት ያዘው ይፈርሳል። ግን ደግሞ ትንሽም ቢሆን አለ አይደል? እኔና አሁን ለምሳሌ ባለቤቴ 3 ወር 4 ወርም ቢሆን ሰርቫይቭ የሚያደርግ ነገር ማድረግ አለበት። ምክንያቱም ማለት ነው 60 ዓመት 70 ዓመት አብረን የምትኖሩ። ስለዚህ ቢያንስ ፊርማው እንኳን ደርቆ እያልክ ነው አንተ ሰርቫይቭ አድርገህ የምትቆምበት ራስን ችለህ የምትቆምበት ነገር መፍጠር አለበት። ስለዚህ አንተ ከማግባት በፊት ትዳርህን ቀጥ አድርገህ የምትመራበት እንደ ወንድ ልጅ የሆነ ነገር ፍሬ ያለው ነገር ስራ ሊኖር ይገባል። ይሄ ነው ቦታ ቀይረናል። ተመልካቾች እየቀረጸ ነው። እሺ መች አሰብክ ቢኒ? ማለት ቀን ቆርጣችኋል ወይስ ቀን ተቆርጧል? አተስተዋውቀን አዲስ ነው የሚያውቃት መሰለኝ። ቢኒ በመድኃኒዓለም ቀን ተቆርጧል ትላለህ እንዴ? እኔ ምንም ሳልሰማ ነው ቀን ተቆርጧል የምትለኝ? በእኔና በሀሳብ ደረጃ የተያዘ ቀን አለ። እሱን እንነጋገርበታል። ሌላውን ደግሞ ምን ነው ከኔ ያርቀህሉ ማለት አዲስ አንደኛ ሚዜ አንተ ነህ፣ ሁለተኛ፣ ሶስተኛ፣ አራተኛ በቃ አለቅ። ሌላ ተነገራችሁ ነገር ሚዜ ናቸው። እኔ እንኳን መስመር አስይዛችኋል፣ አጅባችኋለሁ። አያሳስባችሁ። ሚዜ በማን ኤኖክም እኔ አራታችሁም አሁን እሷ ጋር አራት ከሞሉ አራታችሁንም ሚዜ የማድረግ እቅድ አለ። ወንድም ሌላ ሰው ጓደኛ ምናምን ነገር እኔ ጓደኞቼም ወንድሞቼም እናንተ ናችሁ እንግዲህ
እግዚአብሔር ጋር በጣም ከእናንተ ጋር ያለኝ ነገር ወደዋለሁ። እናንተ ጋር ነው ደስታዬን ለማሳለፍ ያቀድኩትኝ በብዙ ነገሮች ከአዲስ ጋር ብቻ አዲስ ለነገር እኮ ነው። ታዲያ ሰርፕራይዝ አታውቅም? ወንድም በወንድም በቃ ሰርፕራይዝ ያደርጋል። አንተ ደግሞ ሰርፕራይዝ አድርጓ። ሰርፕራይዝ አድርጓ። ችግር የለውም። ግዴታዬ ነው የሚባለው። ግዴታ እኮ አንተ የሱ ሰርግ ደግሞ አንተ ቢዜ ባትሆን እውነት በጣም የሚደብረው ኢየሱስ በጣም ሰርጉ ራሱ ልደት ነው የሚመስለው። እንኳን ደስ ያለን እናወራበታለን ከቪዲዮ ውጪ እናስተካክላለን። አይ ስለ አልገባችሁም? እኔና እሱ ጓደኝነት ደብሮ ነው ለምንድን ነው የደበረኝ? እንኳን ደበረ። አሁን በቅርቡ ድረስ እኮ ተነጋግረናል። የተለያዩ ሀሳቦች ነገር ስትላስብበት አሰብኩበት። ይሄንን ደስታ ደግሞ ሪአክሽንን ስለፈለኩት ደብሮ ነው ዛሬ ያደረኩት። ኧረ አልደበረኝም። ከዛ ባሻገር እንኳን ደበረ። አልደበረውም። ለመሰላችሁ ከቀረቤታ እኔ ደብሮኝ እኮ የደበረኝ እኮ አልነገርከኝም። ሌላ ነገር እኮ አይደለም። እና ደብሮ አይ ደስ ያለ ዳጊማ ዳጊች ባልና ሚስት ይመሳሰላሉ የሚባለው እንትን ነው ትልቁ ነገር። ሁለቱም ደግሞ የሚገርማችሁ ማለት ነው በቅርብ ቀን ብሬታቸውን የፈቱት አንዴ ተቀራረብ ከ እኔ ምርጥ ሀሳብ ያነሳል። አይ በቃ እግዚአብሔር ትልቁ ነገር ምንድነው ሰው ለቁም ነገር በጣም ከዛ በጣም ረጅም ጊዜ የተነሳ ነገር ለቁም ነገር ሲበቃ በጣም ለመናገር በጣም ብዙ መስዋዕትነትም ተከፈለለት ብዬ አስባለሁ። ከትፍሬት ጀምሮ የመጣ ነገር ቀላል የሚባል ነገር ወይ ከባድ በጣም ብዙ ጊዜ አሁን በተለይ በዚህ ሰዓት የሌለ ነገር ነው። አሁን እኔ 3 ዓመት 4 ዓመት ሆናቸዋል። 7 ዓመት እኛ እኔና አስበው እንግዲህ የዛሬ 7 ዓመት አግብተህ ቢሆን ኖሮ ቅድም እንዳወራናቸው ይሄ ትዳር ውስጥ እንዳልፈራ ከሚያደርጉ ነገሮች ውስጥ አንዱ እሷ በጣም መልካም ሴት ነች፣ ታስብልኛለች። ትዳር ውስጥ ብገባ ውጣ ውረድም ደስታንም ሀዘንንም ከእሷ ጋር ላሳልፋት የሚገባ እና በሰፊው ደግሞ ታሪካችን መልካም ልጅ ናት። ቢኒዬ በርታ፣ ጠንክር ነው ማለት የምፈልገው በማንኛውም ነገር ማግዝህ ከጎን ነኝ። የሚሆን ነገር ደግሞ ወደ ብናወራበታለን ከካሜራ በኋላ እናገርበታለን። ዳጊዬ በጣም ያው እንኳን ደስ ያለሽ ጓደኝነት በጣም የማውቃት በጣም የበሰለች በጣም እንዴት ነው ለሚስትነት በደንብ የተረጋጋ ሴት ናት እና እንግዲህ ጥሩ ትዳር ይወጣችኋል ብዬ አስባለሁ። ያው ሬዲ ራስን ሬዲ አድርገው ከዛ ውጪ ያው እንደ ጓደኛ የሰርጉን የሚዜነት የራሴን ወጪ ለመሸፈን ቃል ገባለሁ። አንዴ ለራስ በአጠቃላይ ይሄ ነው ሀሳቡ። እኔ ግን የመሰለኝ ምን ነበር መሰለህ በጣም ከመቀራረባችሁ ቅድምም እንዳባትም ከመሆኑ የተነሳ ሙሉ የልጆቹን ወጪ እንዳለ እችላለሁ። እኔ ደግሞ ሙሉ የልግሱ መስሎኝ ወንድሞቼ ስለሆኑ ያው ከኔ ኪስ ወጣ ማለት ከሱ ኪስ መጣ ማለት ነው። ያው ነው እኔ ከፍልና ትሰጠኛለህ ችግር የለም። እኔ ከዳጊ በጣም ወድላት ኳሊቲ ያለ እግዚአብሔር አትቀመጥ ስራ በቃ እውነት በቃ የተለያዩ ስራዎችን ትሞክራለች። ህይወትን ለመቀየር ህይወትን ለማሸነፍ ትጥራለች። በጣም ይሄ ለመለወጥ ራስን ለመቀየር ብዙ ትተጋለች ትለፋለች እና ያው ቢኒም ደግሞ ይሄ ኳሊቲው አለ አብሮ ደግሞ በጋራ መኖር ሲጀምሩ ብዙ ነገሮችን ለውጠው ነገ የተሻለ ነገር ላይ እናያቸዋለን ብዬ ተስፋ አደርጋለሁ። ቢኒ ብቻ ያው እኔ ካንተ ባህል ትንሽ ትዳር ላይ ይዘው እንዳትገባ ፈልጋቸው ነገሮች አሉ። ምንድነው ይሄ ምግብ ላይ ነገር እሱንማ ትቻለህ። ወንድ ልጅ እኮ እሱን ትቻለህ። ሴት ልጅ ማዞር ትሰለቻለች። ገብቶሃል? በሳምንት አሁን 100 ካዞረች አንተ ደግሞ ለምን ከባድ ካልሆነ ወር 400 ማዞር ነው። ለሴት ልጅ ከባድ ነው። የተሰጣት ጸጋ ስለሆነ ማዞር እኮ አንተ በጣም ከባድ ስራ እኮ። ወንድ ልጅ ወንዱን ይወዳል። ገብቷል? ልደውላት ነው ልነግራት ነው አታዞሪም ብዙ በላት። እሺ እሱ መሰረታዊ ሀሳብ ነው። ግን ወዴን ትቼ አልገባም። መብላቴን አልተውም። መጨረሻ ማሰረታ በጣም ደስ ብሎናል። ቢኒዬ እውነት እግዚአብሔር የተመሰገነ ይሁን። እንኳን ለዚህ ያበቃ። ወረኛም እንትን ጎራ እግዚአብሔር አቀላቀለ። ከዚህ በኋላ ደግሞ በእርግጠኝነት ትዳር ሲመጣ እኔ በራሴ
በዚች በ4 ወር ውስጥ ያየሁት በትዳር እግዚአብሔር የተመሰገነ። ፈተናዎች ይበዛሉ። እነዛ ፈተናዎች ደግሞ አልፈ ሁለተኛ ዓመት ስትገባ ሞር የተሻለ ፈተና ስትገባ 4 5 ብዙ ነገሮች እየተሻሻሉ ይመጣሉ እና ዋናው መሰረታዊ ነገር ማለት ነው ይሄንን ነገር ከእግዚአብሔር ጋር ተግባብተን ተስማምተን ተነጋግረን እናልፈዋለን ተብሎ ነው የሚገባው። እኔም እንደዛ ጨዋታው ደግሞ በጣም ምርጥ ጨዋታ ነው። ለተጫዋቾቹ ለሚዜው እነዚህ ሚዜዎች ናቸው እንግዲህ በኋላ እንዲህ አድምቆኝ የሚገኙት። እኔ በብልጫ ይቆርጫለሁ። ተመልካቾቻችን እንግዲህ ሰርጉን እናስተላልፍላችኋለን። በቀርቡ ተመልካቾቻችን እኛ ነው የቀረበን ሁሉ ግን የሚያገባው ማርያም አሁን ቢኒ ብቻ ነበር የቀረውነት በዙሪያ እንኳን ያሉ ታናናሾች እንኳን አግብቶ በቃ እዩ አሁን ለምሳሌ አንተ አግብተሃል። ሌላ ስም ማጥራት ነው ያስፈልጋል። አንተ አግብተሃል። በቃ በዙሪያ ያሉ ታናናሾች ታላላቆችም አገቡ። አዲስ አበባ ማግባቱ ነው ይደንቀኛል። አንተ ታማኝ ነበር ወደ ደህና ልጅ እንኳን ነበር መቆረጥ እንደዛ አይነት ሰው እንኳን ነበር ጥርሱ ነው። አይ ተመልካቾች ይሄ ነበረ እንግዲህ ደስ የሚል መልስ ከወንድሞች አግኝቻለሁ። ሰርጉን ደግሞ በደስታ ለማሳለፍ እግዚአብሔር ግን እና ተመልካቾቻችን ቢኒዬ በቀረጻ ማግዝ መረዳ ነገር ካለ አለው ፒክቸር በጣም ተወሰነ አዲስም አቤልና ሄኖክ ነገር እያሉኝ ነው በቤተክርስቲያን ሰብከውና እግዚአብሔር እንኳን እግዚአብሔር ረዳ ሙሉ ያገርባል ቆንጆ ሀገር ስላለ አዲስ ደግሞ የቤት ዕቃህን ቢኒ በጣም ደስ ብሎኛል። ዳጊ በጣም በእውነት ያው ታይዋለሽ ይሄን ቪዲዮ እኛ በጣም መልካም ምኞታችንን በጣም ደስ ያለን እውነት ለመናገር እግዚአብሔር ከዛ ሁሉ የህይወት ውጣ ውረዶች ያው እንግዲህ መቼም ፍቅር ዝም ብሎ እንደ ቀላል አይመጣም። ከዛ ሁሉ ነገር መታችሁ ረጅም ዓመት 7 ዓመት ቀላል ጊዜ አይደለም። ለዚህ ቁም ነገር ያለው ነገር እግዚአብሔር ስላበቃችሁ በጣም ደስ ብሎኛል። ያው ቀጣዩም ደግሞ ህይወት ደግሞ መቼም ዋናው ነገር መወሰን ነው። የወሰነ ሰው የሚመጣውን ነገር ሁሉ ጋፈጣለሁ ብሎ የሚያስበው ችግር ቢኖርም መከራ ቢኖርም ኃላፊነትን መቼም የእሷንም ድክመትም ውጣ ውረድም ከፍታም ዝቅታም ይኖራል በህይወት ውስጥ። ያን ሁሉ እንሻገራለን፣ አብረን እንዘልቃለን። ልጆች ፍሬ አፍርተን ደግሞ ልክኛም ደግሞ እኛ እንዳየነው ወግ ማድረግ ደግሞ እነሱ ወግ ማድረግ እናያለን ብላችሁ እንደጀመራችሁት እርግጠኛ ነኝ። ያንን ወግ ማድረግ ደግሞ እናንተ እንድታዩት በጣም በልበ ሙሉነት ተስፋ እናደርጋለን። እኛ ደግሞ ይሄንን ፕሮግራም ሚዜም በሀሳብም ፕሮግራሙ እንዲያምር ወደ ቆንጆ ህይወት ውስጥ እንድትገቡ ከዛም ደግሞ መቼም ውጣ ውረድም ካለ ደግሞ ያቺ ውጣ ውረድ ደግሞ በሀሳብም እስካሁን ድረስም የኛ ህይወት ተሞክሮ በማየት እንደ ወንድም ብዙ ነገሮችን አይተህ አንተም እዚህ ህይወቱ ለመግባት በመፍቀድ በጣም ደስተኞች ነን። ደስታህን ደግሞ በጋራ ደግሞ ስለገለጽክልን ሁላችንም ስለሰማ ነው በጣም 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 ደስ ብሎናል። ያቺን ቀን ደግሞ እኛም እንደ ልዩ ቀን የማይደገም ቀን ነው ቆንጆ ቀን አድርገን እግዚአብሔር ፈቀደ ባሳምረን ልዩ የሆነ ፕሮግራም አድርገን ከእግዚአብሔር ጋር እንሻገራለን። ወልዳችሁ ከብዳችሁ ለቁም ነገር በቅታችሁ ደግሞ እንደ ወንድሞቼ እነሱ ባይኖሩ ኖሮ የሚባልበትን ህይወት እንድትኖሩ ከእግዚአብሔር ጋር አሳምሩልኝ፣ ቆንጆ አረጉልኝ፣ እኔ ወደ ጥሩ ነገር መሩኝ የምትልበት ህይወት እንዳይሆነ እኛም መልካም ምኞታችንን እንገልጻለን። ተስፋ እናደርጋለን ቆንጆ ጊዜ እንደሚኖር ተስፋ እናደርጋለን። እሷንም በጣም እግዚአብሔር ይባርካት። ጥሩ ልጅ ናት። ቢኒን እኛ እንደው መቼም ጨዋታ ቢኖርም ምን ቢኖርም ቢኒ መልካም ሰው ነህ፣ መልካም ልጅ ነህ። ነገ ደግሞ የተሻለ ሰው ጠንክረን ደግሞ ህይወት ቀላል አይደለም። ትዳር እንደ ቀልድ የሚጀምር ነገር አይደለም። ይሄን ስትወሰን መቼም ብዙ ታውረድ 7 ዓመት መታገስ ማለት ቀላል ራስን ለማመቻቸት ራስን ለማደራጀት እና የተሻለ ሰዓትና የተሻለ ሁኔታ ጠብቀህ እንደሆነ ተስፋ አደርጋለሁ። ይቺ ቀን ደርሳ ደግሞ እግዚአብሔር ፈቅዶ ብለን ጎትጉተን ዛሬ ደርሰህ ላገባን ውስጥ ለን ለካ የማይደርስ ቀን የለም ብለን አስበናልና በጣም ደስ ብሎናል። ተመልካቾቻችን ወንድማችን እንኳን ለዚህ ያበቃ እንኳን ለዚህ መንገድ ያደረሰ እንግዲህ አሁን በፊት ቢኒ በነበረበት ሳለ ምር ብለው ያላገባ ያገባ ነበር ማለት ነው። አሁን ምር ነው ማለት ነው። ሁለት ክበድ ስፋ ዘር ይባረክ፣ ስራ በላይ ይምጣ። በስራም በጤናም በሀብትም እግዚአብሔር ይባርክልህ። ሁሉ ነገር ዘራችሁን ይባርክላችሁ። እንደው እንደ ትንሽ አድቫይስ የምትሰጠው ስለ ትዳር ካለ ትንሽ ነገር እንግዲህ ትዳር ምንድነው የማምነው ያንተን ስሜቶች ናቸው ብዙ ጊዜ ሴት ልጅ የእሷ ስሜት ውስጥ የምታገኘው።
ትልቁ ጥያቄ የሴቷን ስሜት ለማወቅ ግዴታ አንተ የሚሰማን ስሜቶች ማወቅ ነው። ያንን ካወቅከው የእሷን ስሜት ለመረዳት በጣም ቀላል ነው የሚሆነው። ምን ማለት ነው? ለምሳሌ አንተ መውጣት ትፈልገህ ከሆነ እሷን መውጣት ልትፈልግ እንደምትችል ማሰብ መጽሐፉም ያላለ አንተ እንዲሆንብህ የማፈልገው ነገር ሰው ላይ አታደርግ አይደል ነገር ይኸው ልክ እንደዛው ነው። ትዳር ላይም ልክ እንደዛው ነው። አንተ የምትፈልጋቸው ነገሮች እሷ እንደምትፈልግ ማሰብ ማወቅ ማለት ነው። ይሄ ካለ ብዙ ጊዜ ቀድመህ የምታውቀው ነገር ይሆናል። ዝግጁነት ይኖርሃል። ምንም ክፍተት ላይኖር በሚችል ደረጃ ነገሮችን ማቅረብ ይቻላል። ወንድ መሆን አለበት። መሰረቱም የቤቱን ኃላፊነት ትከሻውን፣ ጫናውን ሁሉ ነገር የሚሸከም ሰው መሆን መቻል አለበት። ይህ ማለት ደግሞ ሴቷን እንደ ሴትነቷ እንደ ንግስትነቷ እሷ ደግሞ ምድር ይባለው ገብቷል አይደል? ትዳር የሚያደርገው መከባበር፣ መቻቻል፣ አንቺ ትብስ ተባብሎ የመኖር ጉዳይ ነው። ምንም የሚከብድ ነገር የለም። 7 ዓመት ማለት ትልቁን ከባዱን ጊዜ አልፋችሁ። እሺ ተመልካቾቻችን የእውነት በጣም ቆንጆ ጊዜ ከሚዞች ጋር ሳልፈናል። ከአሁን በኋላ ደግሞ በሰርጉ ምርጥ ጊዜ እናሳልፋለን። ከዛ በኋላ እንሰራለን፣ ሁሉም እንገዛለን፣ እንሰራለን። ከሚስቴ ጋር ልማከር ከቤት ነው የሚቀደሰው አዝሮ ዞሮ ስለነበረን ጊዜ ከልብ የተመሰገነ አዲስ በቀጣይ ፕሮግራም እንገናኛለን። እንወዳችኋለን። ያው በጣም እግዚአብሔርን ስለናፈቃችሁ ነው ተመልካችሁ፣ ስለናፈቃችሁን ነው። ደስተኛ ስለሆንን ነው ይሄን ሁላ ሰዓት ያራዘምነው። እሺ ተመልካቾቻችን ደስ ብሎኛል። ልትገ በቃ እሺ እንግዲህ ተመልካቾቻችን ቢያንስ በሰው ይሻላል እኮ ባለቤቷ ሶስተኛ ዘጋ። እሺ ተመልካቾች በጣም ምርጥና ቆንጆ ጊዜ እንዳሳለፍን ተስፋ እናደርጋለን። ነገ ከነገ ወዲያ ደግሞ በምርጥ ፕሮግራሞች እዚህ ጋር ነቃርገን ታገኙናላችሁ። ከባለቤቴ ጋር የሚኖሩ ብዙ ጨዋታና ትውውቆች ይኖራሉ። ካሁን በኋላ በሰፊው እንገናኝ ይሆናል። ሰላም ሁኑ ልጆች።